ጤናስጥልኝ መለሰ ገብረ ሽኩሎ ይባላል። የሚገኘው በማዕከላዊ ኢትዮጵያ ከምባታ ዞን ዱራሜ ከተማ ነው። የሁለተኛ ደረጃና የመሰናዶ ትምህርቴን በሽንቾ ሁለተኛ ደረጃ መሰናዶ ትምህርት ቤት ያጠናቀቅኩ ሲሆን በወልቂጤ ዩኒቨርሲቲ ጤና ሳይንስ ሕክምና ኮሌጅ በሚድዋይፈሪ ትምህርት እንደ አውሮፓውያን አቆጣጠር 2017 ተመርቄያለሁ። ላለፉት 9 ዓመታት በዶክተር ቦጋለች ገብሬ መታሰቢያ አጠቃላይ ሆስፒታል ማህበረሰቤን እያገለገልኩ ይገኛለሁ። በእነዚህ ዓመታት በወሊድ ክፍል፣ በቅድመ ወሊድ እንዲሁም በድህረ ወሊድ ክትትልና እንዲሁም በኤችአይቪ ከእናት ወደ ልጅ እንዳይተላለፍ በማድረግ በተለያዩ የስራ ክፍሎች እና አስተባባሪነት ውስጥ ሰፊ ልምድ አካብቻለሁ። ከሙያዊ አገልግሎት ባለፈም በጤና አገልግሎት ጥራትና እስከ እናቶች፣ ጨቅላ ህጻናት ልጆች ጤና ክፍል ዳይሬክተርነት ድረስ በተለያዩ ኃላፊነት ደረጃዎች ኃላፊነቴን በብቃት እየተወጣሁ ይገኛለሁ። ይህንን ችግር ለመፍታት ባለኝ ቁርጠኝነት በኮቪድ-19 እና በግጭት ወቅትም ጭምር ተደራሽነትን ለማስፋፋት ጥሬያለሁ። አሁን ደግሞ ዓላማዬ ይበልጥ ለማሳካት በስዊድን ሀገር በጤና ኢኮኖሚክስ ፖሊሲና አስተዳደር ዘርፍ ለከፍተኛ ትምህርት ተመርቄያለሁ። ዋና ዓላማዬ የሀገራችን የጤና ስርዓት ማጠናከር፣ የእናቶች የጤና አገልግሎት ጥራትን ማሻሻል እንዲሁም ተደራሽ በማድረግ ማንኛውም እናት በገንዘብ ጥረት ወይም በስርዓት ክፍተት ምክንያት ከጤና አገልግሎት ወደ ኋላ እንዳትቀር ለማድረግ ነው። የቡና ስኮላርሺፕ ደግሞ ለዚህ ዓለም አቀፍ ትምህርት እንደ እጩ እውቅና የሰጠኝ ሲሆን የአመራር ብቃቴና የማህበረሰብ አገልግሎት ፍላጎቴን ከግብ ለማድረስ የሚረዳኝ ትልቅ እድል ነው። ስለዚህ የእናንተ ድምፅ ለዚህ ስኬት ወሳኝ ነውና እባካችሁ ድምፅ በመስጠት ቪዲዮን በማጋራት እንዲታበረታቱኝ በአክብሮት ይጠይቃለሁ። አመሰግናለሁ።